የእውነት ኖሮ የእውነት ነው ያለፈው ያመነበትን ነገር ፊት ለፊት ይነግርሻል የተለያየ ሐሳብ ባለቤት ብትሆኝም እንኳን ሐሳብሽን አክብሮ አብሮሽ መኖር ይችላል ነገር ግን እኔን መሰል ስትዩ ነው ከሱ ጋር ሌላ ነገር ውስጥ አጫሉ የረህራሄም የወንድነቱም ጥግ አጫሉ ዘረኛ ነበር አጫሉ የታገለው ለኦሮሞ ህዝብ ብቻ ነው ወይስ እውነት ለኢትዮጵያም ታግሏል ትላንት በሚዲያ ሙዚቃው እንዳይተላለፍ ሲታገድ የነበረ የዛ እገዳ አካል የነበሩ ሰዎች ናቸው ዛሬ የሞቱ ኮሚቴ ምናምን ቴሌግራም አዋርድ ላይ ወጥቶ ተዘግቧል ዓለም አውቆታል እዚህ ሀገር ውስጥ ያለ ሚዲያ ዘገበውም አልዘገበውም ለውጥ አይኖርም ግን የከፍተት ስላለ በአማርኛ መስፈኑን ያልደገፉትም ሰዎች አሉ የደገፉትም ሰዎች አሉ ለምንድን ነው በአማርኛ እንዲዘፈን የማይፈልጉት እሱ ኦሮሞን ይወዳል ለኦሮሞ እንትን ይላል ማለት ሌላውን ብሄር ይጣላል ማለት አይደለም በጣም የሰው ማንነት የሚያከብር በራሱ ማንነት የማይደራደር ሰው ነው ዛሬም እንደተለመደው የመድረካችን ተጋባዥ እንግዳ ይዘን መተናል የዛሬው ተጋባዥ እንግዳችን እንግዲህ የአርቲስት አጫሉ ታናሽ ወንድም ነው ሲሳይ ሁንዴሳ ይባላል የአጫሉ እውነታዎች ምን ይመስሉ ነበር በአልበሙ ዙሪያ ከሙት አመቱ ጋር ተያይዞ የሚነሱ በማህበረሰብ ውስጥ የሚነሱ ጥያቄዎች ነበሩ ከነሱ ጥያቄዎች ጋር ቆይታ ለናደርግ ፈቅደን ፍቃደኛ ሆኖ ተገኝቷል አብራችሁ እንድትቆዩ እንጋብዛለን ሐሳብ አስተያየቶቻችሁን እንደተለመደው በቀለነት በሐሳብ መስጫ መልክቶቻችሁ ላይ ልታደርሱን ትችላላችሁ መልካም ጊዜ እንኳን ደህና መጣ ሲሳይ እንኳን ደህና ቆያችሁ በረታችሁ በህይወት አለን ባለቤቱ ልጆቹስ እንዴት ናቸው ምንም አይሉ ደህና ናቸው አሉ መልካም እስቲ ቆይታችንን እንግዲህ ወደ ኋላ እንሄድና ሰሞኑን የሙት የአጫሉ ሁንዴሳ ያረፈበትን አንደኛ የሙት አመት በተለያዩ ዝግጅቶች ተከብረው እያለፉ ነው ያሉት ከነዛም ውስጥ አንዱ አልበሙ ከሙት አመቱ ጋር ተያይዞ ለህዝቡ የቀረበ አንድ ስራ ነው ከዛ በፊት ግን ብዙዎች ውስጥ ሲነሳ የዛሬ አመት ከአጫሉ ሙት ጋር ተያይዞ አጎታችሁን በተለያየ ምክንያት አጣጣችኋል ከቤተሰብ ውስጥም በጉዳት በሰዓቱ ጉዳት የደረሰባቸው ቤተሰቦች ነበሩ ከአጫሉ ግድያ ጋርም ተያይዞ በጣም በርካታ ሰዎች ያለፉበት ሁኔታ ነበርና የሙት አመቱ ለምንድን ነው እነሱን ያላሰበው እነሱን ያላካተተው ለምን አጫሉ ላይ ብቻ ማድረግ አስፈለገ መልካም እሱም በተመለከተ ላነሳሹ ጥያቄ በለቱ እሱ በተሰዋበት ቀን የብዙ ሰዎች ህይወት አልፈዋል ቤት ድረስ ሞት ቤት ድረስም ተከትሎን አስክሬን ይዘን ከገባን በኋላ በመኖሪያ ቤት ድረስ ሞት ተከትሎን አጎታችን በረደጃፍ ላይ በጥይት ተደብድቦ ሞቷል ለምን እሱን ከአጫሉ ጋር አላሰባችሁም ከሆነ ተገቢ ጥያቄ ነው ነገር ግን አጫሉ ግለሰብ አይደለም እንደ ግለሰብ አልኖረም እንደ ግለሰብ ኖሮ ቢሆን ልክ ነሽ እንደ ግለሰብ እሱም ብቻ አስበን እናልፋለን ነገር ግን የዛን ቀን ለምን ስማቸው አልተጠቀሰም ካልሆነ በስተቀር ስም መጥቀስ ደግሞ እጅግ ከባድ ነው የኛ አጎት ሞቷል እሱ የስጋ ዘመድ ስለሆነ ከአጫሉ ጎን እሱን ብቻ ማሰብ አይቻልም ከአጫሉ ሞት ጋር ተያይዞ ለቁጥር አዳጋጅ የሆኑ ሰዎች ምናልባት እናንተ ሚዲያ ላይ የሰማችሁት 200 300 ሰው ሞተ ተብሎ ሊሆን ይችላል እንጂ አስክሬናቸው ከወደቀበት ቦታ ያልተነሱ በጣም ብዙ ሰዎች በግፍ የተጨፈጨፉበት ቀን ነው ህዝብ ቁጣ አስነስቶ ወጥቷል ህዝብ ለምን ተቆጣ ከሚል አንግል ያው ህግ ማስከበር በሚል አካሄድ ብዙሃን ላይ የኃይል እርምጃ ተወስዶ በመኖሪያ ቤት ድረስ በእኛ በመኖሪያ ቤታችን ቤት ድረስ በመምጣት ያው እንግዲህ እዚህ ሀገር ውስጥ ዩኒፎርም የለበሰ አንድ የመንግስት ወታደር ነው የሚኖረው እኛም ያየነው ወደ ቤትም ሲተኩስ ያየነው በዙሪያው ላይም ሰዎችን በጥይት እየደፈደበ ሲገድል ያየነው የመንግስትን ዩኒፎርም የለበሰ ወታደር ነው በሰዓቱ በጣም ብዙ ሰዎች ከሱ ሞት ጋር በተያያዘ ባለቤቱ በይፋ ተናግራለች መድረኩ ላይ ወጣ አብራችሁ መስዋዕት የሆናችሁ ከሱ ሞት ጋር በተያያዘ በህይወት ያለፋችሁ የቆሰላችሁ ቤታችሁ የፈረሰ ፈጣሪ ያስባችሁ ብላ በጠቅላላው መልእክት አስተላልፋለች ስለዚህ አጫሉን ስታስቢ ከሱ ጋር ተያያዥ የሆኑ ሰዎችን በሙሉ እንዳሰብሽ
በዛ አስተሳሰብ ውስጥ ያ ኮንሲደር ተደርጎ ነው ፕሮግራሙ የተዘጋጀው ሀጫሉም ታስቦ ያለፈው ማለት ነው። መልካም ወደ አጎታችሁ አሁንም ስንመለስ በሰዓቱ አጎታችሁ ያረፉት ሁለት አይነት ሀሳቦች ነበር ሲንጸባረቁ የነበረው። አንደኛው አስክሬኑን ለመውሰድ የፈለጉ አካላት በፈጠሩት ችግር ይላል። ሌላኛው ደግሞ ቀደም ብለው የመጡ ሰዎች ነበሩ፣ እነሱ የላኳቸው ሰዎች ናቸው ችግሩን የፈጠሩት የሚባል ነገር አለ። እውነታው ምንድነው የተፈጠረው በሰዓቱ? በመጀመሪያ ከዚህ ከጳውሎስ ሆስፒታል አስክሬኑ እንዲወጣ የተደረገበት መንገድ አይደለም ለአጫሉ ለአንድ ተራ ተራ የሚባል የሰው ልጅ የለም ማለት እሱ ፐብሊክ ፊገር ነው፣ የህዝብ ልጅ ነው ተብሎ የሚታሰብ ይሄን ያክል ተጽዕኖ የሚፈጥር ሰው በእንዲህ አይነት መልኩ ከጳውሎስ ሆስፒታል ወጥቶ መንገድ መጀመሩ በራሱ ነው ስህተቱ። መጀመሪያ ሲጀምር ምናልባት ያው እኛ ሀዘን ላይ ሌላ ነገር ውስጥ ስለነበርን ያን ነገር ኦርደር ማድረግ ስላልቻልን መከታተል መቆጣጠር አልቻልንም። ያው አስክሬኑ አለ የተባለበት መንገድ ላይ ተከትለን ከማዘን የዘለለ ሲቀጥል ወደዛ ወደ አምቦ ከገባ በኋላ በማግስቱ ያው ሰዎች ቁጣቸውን ሀዘናቸውን መተው እየገለጹ ይመለሳሉ። ወጣቱ ይመጣል፣ ሀዘኑን ቁጣውን ገልጾ ይመለሳል። በመሃል ረፋድ አካባቢ ላይ ወደ 3:30 4 ሰዓት አካባቢ ተኩስ ተከፈተ። ምንድነው ብለን ወደ ውጪ ስንወጣ ዩኒፎርም የለበሱ የመንግስት ወታደሮች ወደ ግቢ እየተኮሱ ይመጣሉ። ይሄ አጎታችን ያው የመሸኛ ከብት ተገዝቶ እዛ ቤታችን እንዳጋጣሚ ቄራ ፊት ለፊት ነው አምቦ ላይ ከብት ተረክቦ አስገብቶ ወደ ቤት እየተመለሰ ባለበት ሁኔታ ነው ይሄ ተኩስ የተከፈተው። በር ላይ ነው፣ መኖሪያ ቤት በር ላይ ነው ተኩሶ የተመታው። አንገቱ ስር አካባቢ ነው። ይሄ ተራ እንትን ሰው እንደዚህ ተኩሶ ሊመታ አይችልም። ስልጣና የወሰደ ሚሊተሪ ሳይንስን የሚያቅ ካልሆነ በስተቀርና እሱ በእንደዛ አይነት ሁኔታ ነው ያለፈው። ከዛ ጋር በተያያዘ ከቤተሰቡ እስከ 4 የሚጠጋ ሰው በጥይት ተመተዋል። የኔ ታላቅ ባለቤቷ በጥይት ተመተዋል እግሩ ላይ። የሱ የማረሚያ ቤት አብሮት የነበረ ልጅነት ጓደኛው ደጀኔ ዋቆ የሚባል ልጅ እዚህ እጁ ላይ ተመተዋል በጥይት። የአጎቴ ባለቤት ስቲል ነው፣ እሷ አልጋ ላይ ናት በጥይት ብቻ። እሷ ድንኳን ውስጥ ነው የተመታችው፣ ግቢ ውስጥ በተጣለ ድንኳን ውስጥ ነው በጥይት የተመታችው። ቁጣ ይዞ የመጣ ሰው ላይ ጥይት ተኩስ ብቻ የነበረው ሁኔታ እጅግ ሲበዛ ከባድ ነው። እንግዲህ ብዙ ሰዎች አልፈዋል ከኛ እዛ አካባቢ በጣም ብዙ አስክሬን ሲነሳ ነበረ። እንግዲህ በተያያዘ ብዙ ሰዎች ጉዳት እንደደረሰባቸው ነው። ከሱ ጋር ተያይዞ እንግዲህ በህብረተሰብ ውስጥ የሚነሱ ብዙ ጥያቄዎች አሉ። አጫሉ ዘረኛ ነበር? አጫሉ የታገለው ለኦሮሞ ህዝብ ብቻ ነው ወይስ እውነት ለኢትዮጵያም ታግሏል? ይሄ የአረዳድ ነው፣ የግል የአረዳድ ችግር ነው። አጫሉ የኦሮሞን ህዝብ ትግል እንደ አንድ ግለሰብ የህዝብ በደል ሲሰማው በቻለው በገባው መልኩ የኦሮሞን ትግል አስኬደ እንጂ አማራ አይታገል አማራ ይጨቆን አላለም። ያጫሉ የሙዚቃ ስራዎች ውስጥ የትግራይ ተወላጅ ይወገድና ኦሮሞ ብቻውን ኢትዮጵያ ላይ ይኑር አላለም። እንደዛ የሚል መልእክት የለውም። ስለ እኩልነት ነው፣ ስለ ሰላም ነው፣ ስለ አንድነት ነው። በዛ ውስጥ ግን ማንም ሰው የበላይ መሆን እንደማይችል አስረግጦ የሚናገር። አንተ ግን እንደ ወንድም እንዴት ነው የምትገልጸው? እስቲ እንደ ወንድም፣ እንደ ሙዚቀኛ፣ እንደ ታጋይ እንዴት ነው የምትገልጸው? ያው እንደ ወንድም እንደ ሙዚቀኛ እሱን ማለት የምትችይው ነገር ቢኖር እሱ የእውነት ኖሮ ያለፈ ሰው ነው። በቃ ማለት እውነት ነው፣ እሱ ራሱ እውነት ነው። እውነት ምንም ማስረጃ የላትም። እውነት ናት ተብላ ሰው ይቀበላታል እንጂ ለእውነት የሚቀርብ ማስረጃ ብዙም ሀሰት ሲሆን ነው ነገሮች በተደጋጋሚ ማስረጃ የሚደራረብባቸው። እነዛን ነገሮች እውነት ለማድረግ የሆነ የተቀባባ ነገር የሚቀርበው እንጂ እሱ እንደ ወንድም ብቻ ሳይሆን የእናትነት ባህሪን የሚያሳይ ነው ለማንኛውም ሰው፣ ለየትኛውም ሰው
እናትነት ባህሪን ማሳየት የሚችል ሰው ነው። እናት ናት ያለ ምክንያት ልጆቿን የምትወድ የሷም ያልሆነን ሳስታ ራርታ የምትቀበል እንደዛ አይነት ባህሪ የነበረው ሃጫሉ የርህራሄም የወንድነቱም ጥግ ላይ ያለ ሰው ነው። ርህራሄንም የምታየው እሱ ጋር ነው። ጀግንነቱንም የምታየው እሱ ጋር ነው። እነዚህ ሁለት ነገሮችን ማቀው ነው እሱ ጋር ብቻ ነው ማስመሰል ያልተጨመረበት ማለት ነው። ሌላኛው ሀሳብ እንግዲህ ከመንግስት ብዙ ድጋፍ እንዳገኛችሁ የሚወራበትም አጋጣሚ አለ። ሃጫሉ ተክሷል እየተባለ የሚወራበት አጋጣሚ አለ። ከቤት ጀምሮ ቦታ ለኢንቨስትመንት የተለያዩ ነገሮች ተደርጎላችኋል ይባላል። እውነት ነው? ከመንግስት ጋር እየሰራችሁ ነው ያላችሁት? በመንግስት በኩል የተደረገላችሁ ድጋፍ አለ? እውነታውን ካንተ ብንሰማው የተሻለ ነው ብለን ስለምናስብ በመጀመሪያ አንድ ህዝብ እንዲያውቅ የምፈልገው ነገር ሃጫሉን መካስ አይቻልም። አንድ አንደርላይን ተደርጎ ነው ተሰምሮበት ሁሉም ሰው ሊያውቀው የሚገባው ነገር ሃጫሉን መካስ የሚባል ነገር አይቻልም። እንደዚህ ተደርጓል እንደዛ ተደርጓል ኖርማሊ መንግስት እንዲያርግ ያለው የሚለው ነገር ካለ በኤቪደንስ ማሳየት ይችላል። እኛ የምናውቀው ነገር ግን የለም እና ይሄ በቁሳቁስ ምናምን በነገሮች ላይ አንድ ትልቁ ነገር መታወቅ ያለበት ነገር እኛ ካምፓኒ አይደለም ያጣ ነው። ካምፓኒ አይደለም ካምፓኒ ነው በቁሳቁስ በገንዘብ ተደግፎ ተመልሶ ሰርቫይቭ ማድረግ የሚችለው። እኛ ሰው ነው ያጣ ነው። ሰው ሲባል ደግሞ ሃጫሉ እና ይሄ በጣም ብዙ ነገር ተብሏል። ኦፍ ኮርስ እናቃል ብር ስሙ ተሰብስቦ ለቤተሰብ ተሰጥቷል ምናምን ምናምን እቺ ሌላ አላማ ከጀርባዋ ያነገበች እንትን ናት። ትላንት በህይወት ሲኖር ሌላ ነገር ዛሬ በህይወት ከሌለ ሌላ ነገር የሚወራ በጣም እናቃለን። ትላንት በሚዲያ ሙዚቃው እንዳይተላለፍ ሲታገድ የነበረ የዛ እገዳ አካል የነበሩ ሰዎች ናቸው ዛሬ የሞቱ ኮሚቴ ምናምን የተባሉት። ያው በሆድ ያለ በሙሉ አይነገርም። ለሁሉም ነገር መልስ አይሰጥም። ጊዜ የሚፈታቸው ነገሮች ግን አሉ። አንድ ሊታወቅ የሚገባው ነገር ግን እኛ ካምፓኒ አይደለም የወደመብን ሰው ነው ያጣ ነው። በገንዘብ በድጋፍ ምናምን እኛ ከየትኛውም አካል ጋር ምንደራደርበት ኢሹ የለም። ስለዚህ ምንም የተደረገ ነገር የለም። ኖርማሊ አሁን እሱ ጥሏቸው እንደሄደው ነው ያሉት። ልጆቹ በቤት ክራይ ውስጥ ነው ያሉት። ምንም ይሄ እንትን የተባለ ከካሜራ የዘለለ ነገር የለም። የሆነ ፖለቲካ ኢሹ ሴንሲቲቭ ሲሆን ፖለቲካውን ለማርገብ እንደዚህ ተደርጓል እንደዛ ሆኗል ተብሎ በስሙ ከተሰየሙ ፓርኮች ውስጥ በስነ ስርዓት ጸርቶ በስሙ ተከብሮ የኖረ ፓርክ የት አለ? የቱ ጋር ነው ያለው? ሐውልት ግን ሰሞኑን ተሰርቶለታል። እሱ ሌላ ጉዳይ ነው። ሃጫሉን ይመጥናል አይመጥንም፣ እንዴት ነው የተሰራው? እዛ ዲቴል ውስጥ መግባት አልፈልግም። አሁን ብዙ ማለት እሱን የሚያክል ሰው አተሽ ስለ ገንዘብ ማውራት ስለ ሐውልት ማውራት ዓለም ተጠቅለላ በተሰጠን እኛ እሱን አይተካለን። ግን የማስታወሻ ነገሮች መኖራቸውስ ፋይዳ የለውም ብለህ ታስባለህ? ለምሳሌ በተለያዩ በዩኒቨርሲቲ ውስጥ አምቦ አካባቢም እንዲሁም ደግሞ አዲስ አበባ ላይ የተለያዩ የማስታወሻ ሐውልቶች እየቆሙለት ነው ያሉት። ያ ያልቆመላቸውም አሉ። ታሪክ ሰርተው ያለፉ ምንም ማስታወሻ የሌላቸው ሰዎች አሉ። ሃጫሉ ደግሞ እድለኛም ነው ማለት ይቻላል። ቢያንስ የተወሰነ ምናልባት አሁን አንተ እንዳልከውም የሚመጥነውም ባይሆን የተወሰነ የተዘጋጁለት ማስታወሻዎች አሉ። እነሳስ እንዴት ታያቸዋለህ? እነዚህ ነገሮችን ስታስቢ ሃጫሉ እንዴት ነው ኖሮ ያለፈው የሚለው ነገር ጥያቄ ውስጥ ማስገባት አለብሽ። እሱ ኖሮ ካለፈው ህይወት እኛ አንድ ሳንቲም መጨመር አንፈልግም፣ አንድ ሳንቲም መቀነስም አንፈልግም። እሱ ኖሮት ካለፈው ህይወት ይሄ አሁን ላይ የማስመሰል ምናምን ሌላ ኔጎሺዬሽን ውስጥ የመግባት የሱን ስም ይዤ እኔ ምንም አይነት ቦታ እንደዚህ አይነት ነገር አላደርግም። በመጀመሪያ ለዛ ነው አይመጥነውም ይመጥነዋል ውስጥ ምንገባው። ለምሳሌ ዩኒቨርሲቲ ብለሽኛል። በዚህ አንድ አመት ውስጥ እሱን ሊመጥነው የቻለው አንድ ለኔ በዶክተር ታደሰ ቀና አምቦ ዩኒቨርሲቲ ፕሬዝዳንት በነበሩት አሁን ተነስተዋል ከቦታቸው እዛ ዩኒቨርሲቲ ፊት ለፊት የቆመለት ሐውልትና ያ ዩኒቨርሲቲ አዋሮ ካምፓስ ተብሎ ነበር የሚጠራው። አሁን ሃጫሉ ሁንዴሳ ካምፓስ ነው የሚባለው። በትክክል እሱን ይመጥነዋል።
ትውልድ ሀገሩ ላይ ይገባዋል። ይሄን አክሰፕት አድርገናል። በጣም ደስተኞች ነን በዛ። መመስገን ባይፈልጉም እንኳን ዶክተር ታደሰን ለማመስገን እፈልጋለሁ። እሳቸው የኔ ነው ብለው ስለሚያስቡ የእሳቸውም ስለሆነ ሃጫሉን ይመጥነዋል ብለን የምናስበውም እንደ ፋሚሊ ያ ብቻ ነው። ሌላው ብታወሪው የማይጠቅም ነገር ነው ማለት የሱን ስም ይዘሽ እንዳልኩሽ ነው። ስለ ሃጫሉ ስታወሪ እንደዚህ ተራ ሰጣ ገባ ውስጥ መግባት ምንም ያን ያህል ዋጋ የለውም እና እንዳልኩሽ ነው የተለየ ነገር ሃጫሉ ተክሷል፣ ሃጫሉ እንደዚህ ሆኗል ብለን አክሰፕት የምናደርገው ነገር ምንም የለም። ሃጫሉን ሊክሰው የማይችለው ነገር ስለሆነ። መልካም። በተለይ ደግሞ የአልበሙ መጠሪያ ማላላ ነች። ማልመሊሳ ነው። ማልመሊሳ ምን ማለት ነው? መፍትሄው ምንድነው ማለት ነው። መፍትሄው ምንድነው? ያው እንግዲህ እሱ ይሄን ያለበት ብዙዎች ወደዋታል። አማርኛ ተናጋሪ የሆኑ ሁሉ ሌሎች ቋንቋዎችንም የሚናገሩ ወደዋታል። ምንድነው ሀሳቡ? እስቲ ማልመሊሳ ማለት መፍትሄው ምንድነው ነው። ሃጫሉ እንግዲህ በህይወት እያለን በቅርበት አውቃለሁ። እዚህ ሀገር ፖለቲካ ላይ በጣም ተከታይ ያላቸው አክቲቪስቶች፣ ፖለቲከኞች፣ መሪዎች ከዚህ ለውጥ ከተባለው ጊዜ በኋላ ያው እሱ ለለውጡ የከፈለው መስዋዕትነት ይታወቃል። መስዋዕትነትን በወሬ ወይም በታሪክ አይደለም የሚያውቀው፣ በተግባር ኖሮት ስለሚያውቀው በጣም ሲጎተጉታቸው በጣም ሲመክራቸው ነበር። ዋጋ አታስከፍሉ ህዝቡን፣ በተነሳችሁበት ሞራል ጨርሱት፣ ተደማመጡ፣ ተከባበሩ፣ የግል ክብራችሁ አያስጨንቃችሁ፣ ከህዝብ በላይ ክብር የለም ብሎ በጣም ሲነግራቸው ነው። እኔ በቅርበት ነው የማውቀው አሉባልታ ሳይሆንና እነዚህ አካላት እሱን ከማድመጥ እሱ የሚለውን ነገር ከመቀበል ይልቅ እሱ የሆነ ካታጎሪ ውስጥ እንዲመደብ የሆነ ቡድን ውስጥ እንዲገባ የማድረግ ስራ ነበር የሚሰሩት። ወይም የነሱ ይሄ ጎራ ለይቶ እንትን የማለት ነገር ውስጥ እንዲገባ ነበር የሚሞክሩትና ያ እንደማይሆን ነግሯቸው እናንተ ማትከባበሩ ከሆነ ይሄ ህዝብ ዋጋ ይከፍላል፣ ምናልባት ተመልሶ ሌላ ችግር ውስጥ ይገባል ብሎ ሲነግራቸው ነበረ። ያው ሁኔታቸውን ሲያይ አዝማሚያቸውን ሲያይ ከመከባበር ይልቅ እልህ ውስጥ መገባባት መገፋፋቱን መረጡት። በዛ ሞቲቭ ውስጥ ሆኖ ነው ማልመሊሳን የጻፈው እሱ እና መፍትሄ ምንድነው ወደ መጠየቅ መጣ ማለት ነው። በአልበም ውስጥ ምንድነው ያካተታቸው ሀሳቦች? በአልበም ውስጥ ቁጭት አለ። ወደፊት ምንድን ነበር የሚቆጨው? ያው የሚቆጨው መንገዱ ክፍት ሆኖ ሰው በራሱ ላይ እንዴት መንገድ ይዘጋል የሚል ነው ማለት የሚታይ ነገር ነው። ያው እሱን ቁጭት ራሱ ቢናገረው ነው ጥሩ የሚሆነው። አሁን ስለሱ ያው እንኳን እሱን ወክዬ እንዲህ ነበር የሚለው ለማለት እንደው በሱ ስም ራሱ እዚህ ቦታ ቀርቤ ለመናገር መጠናለው ወይ የሚለው ጥያቄ ነው ለኔና ያው እሱ የቆጨውን ነገር ምናምን እሱ ቢመልሰው ነበር የሚሆነው። ነገር ግን ያው በሙዚቃ ውስጥ ፍቅር አለ፣ ተስፋ አለ፣ ሰው ስለመሆን አለ፣ ስለ ሰው ልጆች ችግር፣ ሀዘን፣ ደስታ የሚገልጹ አሉ፣ መፍትሄን የሚሹ ጥያቄዎችን ያነሳል። ያው በተለመደው መልኩ ነው የመጣው እሱ የራሱን አቋም የህዝብን ህመም አስታኮ የራሱን አቋም የሱ አቋም የህዝብ አቋም እንደሆነ ደግሞ ያው ስራዎቹ ማሳያ ናቸው። የተሳሳተ አቋም ቢይዝ ሃጫሉ ዛሬ ሁሉም ሰው የሱ ደጋፊ አይሆንም። ትላንት በህይወት እያለ ያልተረዱት እንኳን ዛሬ ሁሉ ነገር ገብቷቸዋል። ሌላኛው ሀሳብ ደግሞ ያው በግራሚ አዋርድ ላይ እንግዲህ ሃጫሉ የታሰበበትም አጋጣሚ ነበረ። እንዴት አያችሁት እስቲ? ያው ብዙ ሚዲያዎችም አካባቢ በእርግጥ ክፍተት ነበር፣ ብዙ አልተባለለትም። ምንድነው እስቲ ምክንያቱ? ግራሚ አዋርድ ኢንተርናሽናል አዋርድ ነው፣ ዓለም አቀፍ የእውቅና መስጫ ስነ ስርዓት ነው በአርቱ ዙሪያ።
እዛ ግራሚ አዋርድ ላይ በህይወት ካጣናቸው ተጽዕኖ ፈጣሪ የጥበብ ሰዎች መካከል ብለው ነው እሱን ያስገቡት በ2020። ይሄ በጣም የሚያኮራ ነገር ነው። ግን ሚዲያውም ብዙ ሽፋን አልሰጠውም። ያው እሱ እዚህ ሀገር ያለው ነገር እንግዲህ ብዙ ማለት አያስፈልግም። ከዛ በኋላ ኢቭን ከግራሚ አዋርድ በኋላ እዚህ ሀገር ብዙ አዋርዶች ተካሂደዋል። የስም መጥቀስ አያስፈልግም፣ ለምን እንዳላረጉት እነሱ ያውቁታል። ግን አጫሉ ማን እንደሆነ ያው ግራሚ አዋርድ ላይ አይተናል። አትሊስት ሽልማት መስጠቱ ምኑ ቢቀር እውቅና ሰጥቶ ማለፍ ይቻል ነበር። ከግራሚ አዋርድ በኋላ እዚህ ሀገር ውስጥ አዋርዶች ተካሂደዋል። አትሊስት በህይወት ያጣናቸው ተብሎ መታሰቢያ ነገር ቢደረግ ችግር አልነበረውም። አለመደረጉም ችግር የለውም። ማን እንደሆነ እሱ ያው በዓለም ዙሪያ ስለታየ ሚዲያዎች እንዴት አልዘገቡትም ምናምን ምናልባት አዌር አይደሉም ብዬ ነው ማስበው እንጂ አንዴ ግራሚ አዋርድ ላይ ወጥቶ ተዘግቧል፣ ዓለም አውቆታል። እዚህ ሀገር ውስጥ ያለ ሚዲያ ዘገበውም አልዘገበውም ለውጥ አይኖረውም። ግን እኔ ክፍተት ስላለ ነው አዌር አይደሉም ብዬ ስለማስብ ነው እንጂ ብዙም ብላይ ማድረግ አልፈልግም። መጨረሻ ላይ ከሰራቸው ስራዎች ውስጥ አንዱ እማውዴ ከአዲስ ሙላት ጋር እሷ ሙዚቃም አንድ አነጋጋሪ ሆናለች። በአማርኛ መስፈኑን ያልደገፉትም ሰዎች አሉ፣ የደገፉትም ሰዎች አሉ። ለምንድን ነው በአማርኛ እንዲዘፈን የማይፈልጉት? ስለዚህ ዘፈን ምናልባት እሱ ኖሮ ቢመልሰው ነው ጥሩ የሚሆነው። ነገር ግን እኔ እስከማውቀው ድረስ ዜማ ሊያሲዝ ይገባል። ለብዙ ለአዲስ ብቻ አይደለም ሰጥቷቸዋል፣ ለተወሰኑ ሰዎች ለወንዲማክ ምናምን የሰጣቸው ሰዎች ዜማ ለማስያዝ ይገባል። በራሱ ድምጽ ዜማውን እንዲይዙት ዜማ ይሰራላቸውና ግጥሙን ተቀብሏቸው በራሱ ድምጽ ይገባላቸዋል። ስቱዲዮ ሄዶ በዚህ መንገድ ስሩት ብሎ እንግዲህ እናወራለን። ከአዲስ ጋር ስለሰሩት ስራ ብዙ ዲቴሉን ማለት አልፈልግም። ተቀባብሎ እንዲሰሩት ይስራው፣ ዜማውን እንዲይዘው ይስራው። እኔ እርግጠኛ ስላልሆንኩኝ ግን አማርኛ ቢሰራ ምንም ችግር የለውም። ምንም እሱ አምኖበት ከሆነ ችግር የለውም። ግን እኔ እንደዚህ ነው ልልሽ አልችልም አሁን ላይ። ምክንያቱም ምናልባት እንደተባለው ተቀባብሎ ሊሰሩትም ይችላሉ። ሜቢ ደግሞ ዜማ ለማስያዝ እንደተለመደው እሱ ግጥም ጽፎ የመጣ ሰው ዜማ ስራልኝ ሲለው ወይም ግጥምና ዜማ ለሰው ሊሰጥ ሲል በዚህ መንገድ ስራው ብሎ ራሱ ስቱዲዮ ሄዶ ገብቶ ይሄን ያጠናህ በዚህ መንገድ ስራ ብሎ ይሰጣል። እሱ ጥላቻ የለበትም። የተሻለ ፐርፎርም ማድረገው በየትኛው ቋንቋ ነው፣ ሰው የወደደኝ በየትኛው ነው፣ እኔ ጎበዝ የሆንኩት በየትኛው መንገድ ነው እንጂ ኦሮምኛን መስፈን ጽድቆ ነው አማርኛ መስፈን ኃጢአት የሚሆንበት፣ ትግርኛን ዘፍኖ ጽድቆ ነው አማርኛ መስፈን ኃጢአት የሚሆንበት እንደዚህ አይነት አይዲዮሎጂም የለውም። እሱ እንደዚህ አይነት ሊሚትድ የሆነ ሰው አይደለም። በጣም ፍሌክሲብል ነው። ከማንም ሰው ጋር መኖር ይችላል። ስራ ሲሰራ ደግሞ ያመነበትን ነገር ብቻ ነው የሚሰራው። ሰንበዲ በዚህ ቋንቋ ዘፈን ይሄን እንዳትዘፍን ምናምን እንደዛ አይነት ህይወት መኖር ቢችል አይሞትም ነበር። ላመነበት አቋም ስለኖረ ነው የሞተው። እና ይሄ እንዲህ አይነት እንትኖች ተቀባይነት የላቸውም። ኖርማሊ እሱ ሰው ለማስደሰት አይደለም የሚኖረው፣ ያመነበትን እውነት ነው የሚኖረው። እሱ ኖሮ ቢመልሰው እንዴት ይሄን ዘፈን እንደሰራ እውነት ሰርቶት ነው ወይስ ዜማ ለማስያዝ ነው ይሄ የሚለውን እሱ ቢመልሰው መልካም። በጣም ነው ማመሰግናለሁ ስለመጣ አመሰግናለሁ። መጨረሻ ላይ ማመስገን የምትፈልገው ነገር ካለ በቀጣይ በተለይ ደግሞ ስሙን በቀጣይነት የሚመጥን ነገር ለመስራት የታሰበ ነገርም ካለ እድሉን ሰጥቻለሁ። እሺ እኔም አመሰግናለሁ። በቀጣይ እንግዲህ የሱን ስም ለማስቀጠል ሌጋሲው እንዲቀጥል ፋውንዴሽን ተመስርቷል። በቤተሰብ የተቋቋመ ፋውንዴሽን ተመስርቷል። ያ ፋውንዴሽን ይታወቃል። የንግድ ድርጅት አይደለም፣ የበጎ አድራጎት ድርጅት ነው። ይሄ የበጎ አድራጎት ድርጅት ገቢው የሚገኘው ከህዝብ ነው። የሀጫሉን አላማ ማስቀጠል ፈልጋለሁ የሚል ማንኛውም አካል እዛ ውስጥ
መርዳት ማገዝ ይችላል። በዛ መንገድ ነው የሱን ስም ማስቀጠል የሚቻለው። በተለያየ አቅጣጫ ስሙ ሲነሳ የሚደነግጡ ሰዎች አሉ። እነዛን ሰዎች ብርታቱን ይስጣችሁ ነው የምንለው። ስሙ ሁሌም እንደተነሳ ይኖራል። ጀግና ከመቃብር በላይ ነው የሚኖረው። ያው ይሄ አልበም ተሳክቶ ህዝብ ጋር እንዲደርስ ስላደረጉ ሰዎች በሙሉ ምስጋና ማቅረብ እፈልጋለሁ። እናንተንም አመሰግናለሁ። ቆይታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።